ዲሞክራሲን የማያውቁ መሃይሞች ሰብስቦ እስክንድር መናገር መተቸት እስክንድር አይቻልም። እሱ እኮ 7 ጊዜ ታስሯል። እሱ እስክንድር ነጋ ልክ ታምር እንደሰራ ተደርጎ ስትበጠረቁ ሳይ እደነቃለሁ። ምን አባቱ የተለየ ነገር አረገ? ምን አረገ? ንገረኝ። ኦሮሞ ወንድማችን 2 እግሩ አልተቆረጠም? ኦሮሞነቱን በመውደዱ ብቻ ቆርጠው አላስቀመጡትም? ህዋቶች የምን ታውቃላችሁ? መሃይሙላ የት የምታውቁትን ነገር ነው የምትደነፉት? እስክንድር ዲግሪን አምጣ ሲባል ያዙኝ ልቀቁኝ መሬት ከስከስ የሚባል ዲሞክራሲ ነው የምታወራው? እሺ አዲስ አበባን ተረከበ። በየትኛው ዕውቀቱ ነው የሚያስተዳድረው? ዲግሪ ከሌለው በምን ዕውቀት አይጠይቅም? ዕውቀት አይፈልግም? ምንድነው የምታወራው? የምታናፉት ልክ እስክንድር መልአክ አድርገህ he can kiss my this little bitch tell him that I say that አታናፋዚው። የትኛው የኦሮሞ ልጅ ሲወድ ነው እስክንድር? ምንድነው የምታወራው? እስቲ አንድ የኦሮሞ ልጅ አምጣና እስክንድርን ይወዳል ብለህ ጻፍልኝ እዚህ ጋር right now። የትኛው ሙስሊሞች ጋር ነው ፍቅር ያለው እስክንድር? እናውራ ከተባለ እውነቱን እያወጣ አሳብደሃለሁ፣ እጥለዋለሁ። በሰከንድ ውስጥ እስክንድርን እጥለዋለሁ፣ በሰከንድ ውስጥ። ምድረ ፈሳም አልኩ። የአዲስ አበባ ልጅ እንተዋወቃለን። እዚያ አግኝቻች ጫጥቃሚ፣ አጫሽ፣ ጭን ፈላጊ ቄሮ በሙሉ አሸባሪ ነው ስትል ምንድን ነው የሚፈጠረው? ችግር ነው የሚፈጠረው። ችግር ነው የሚፈጠረው። ሙስሊሞች አዝነውብሃል። ባንተ አዝነውብሃል። አላዘኑም? ሙስሊሞች እስክንድርን ይደግፋሉ? አብዛኛው አይደግፍም። አስረግጬ የምነግርህ አሁንም ነግርሃለሁ፣ አዲስ አበባ ላይ በተአምር አታሸንፍም። በተአምር አላሰራል። ምንድን ነው መሰራው? ስብሰባ ነው፣ ሌላ ታሪክ አለው። ለመበጥረቅ እንደኛ ፌስቡክ ላይ አትበጠረቅ። what's the difference? what is the difference? ነገ ምንድነው ልዩነቱ? እንዲያውም እዚህ ላይ 1500 ሰው ዘፍዝፌ እነግርሃለሁ። እስክንድር ክርስቶስ አይደለም። he can kiss my ass። ግን አንተ አትናገረውም እስክንድርን። አንተ ምናምን ባናት ተጠቀር የውሻ ልጅ ግጥም አድርጌ ነው የምነግረው። ምን አባ እንደምታመጣ ያለው ደም ነው ማስተፋ። እስክንድርን አትናገረው። ዮኒ ማኛን እኮ ነው የምታናገረው። ማን መሰለ ኮልኮሌ? ማንን ይመስልሃል እንዳትናገረው የምትል? በልቅጬ ነው ማሸናለህ። ዮኒ ማኛ ነው እስክንድርን አትናገርም የሚባለው? you gotta be out of your goddamn mind nigga. you out of your goddamn mind። አትናገረውም እኔን? ኧረ ማኛው ቄሮ እየሰደብኩት እንደዚህ አልሰደበኝም። እመብርሃን ምስክሬ፣ እንደዛ እየተሳደ ቄሮ እንደዛ አልሰደበኝም። ምድረ ብሽቅ ጫታም እከካም አንድ ቄሮ ገደል የሚከት ፈሳሙላ የአዲስ አበባ ልጅ ዮኒ ማኛ ላይ መደፋት ጀመርክ። ክብረ ቢስ ውለታ ቢስ ናችሁ። ባናት ተዘግዘቅ፣ ባናት። እስቲ አዲስ አበባ ቄሮ ውረረው። አዲስ አበባን ምን አባቱ እንደሚያመጣት አለ። እስክንድር ደጋፊ ፈሳም ናችሁ በሙሉ። ፈሳም ፈስንርጭ እንዳለ ዮኒ ማኛ ላይ ጫፉ ላይ አደርስም። እናት ትውለድ። የትም ቦታ ሄጄ እሚነካኝና ያለው አትናገረው። ምን አባቱ እንዳይማማ ነው? ዱቄት እንዳይማማ ነው ወይ? ሊሞታል ዮኒ ማኛ ተናገረው። ሌሎቹን ስናገር የት ነበራችሁ? አብይን እንደዛ ሳጥረገርገው፣ ታከለውማን ሳጥረገርገው፣ ሌሎቹን የት ነበራችሁ? ኢዜማን ሙልጭ ሳረገው የት ነበርክ? እከኩላ እየነገርኩ ነው። ባናት ተተከለ እስክንድር። እኔ ነኝ የምጥልህ። ዋች እስቲ የአዲስ አበባ ልጅ ሲያስነሳው እኔ ስጥለው you will see። ከእስክንድር ጋር ትሳፈጥ፣ ዋጋ ያስከፍላል። እስክንድር እንደዚህ በጭባጫ ቀዘናሙላ እስክንድርን እየነገርኩ ባናት ተተከል ብለዋል ዮኒ ማኛ ከነደጋፊው።
ሽንታም ዘርነ ብሏል ዮኒ ማኛ በልልኝ። እሚነካኝን አይደለም የሚነካኝ የሚዝትብኝን የሚያገኘኝ ፈልጋለሁ እኔ ቃል ለምድር ለሰማይ የሚፈራ ማንነት ብሞት ይሻለኛል። እስክንድር አልክ ማን መጣ? ኢትዮጵያን ሊቦጠቡጥ እንጂ አሁን እስክንድር ቢሾም የኦሮሞ ልጆችን በትክክለኛው በፍትህ መንገዱ ሊያስተናግድ ነው። ሙስሊሞችን በፍትህ ሊያስተናግድ ነው። ቡልሺት ተመዘገበ እንጂ ትምህርቱን ጨርሶ አልሄድም። አሜሪካን ዩኒቨርሲቲ he never been there enrolled ነው የሚለው። enrolled means አንድ ሰው ተመዘገበ ማለት ነው። ተማረ እንኳን ማለት አይደለም። ክሬዲት አንድ ክሬዲት እንኳን አልተማረም። why you lie? ሌላው ሲዋሽ እንቃወማለን፣ የኛ ሲዋሽ ግን ችግር የለውም እንላለን። ማሜ አስተናግደው bro do you shit ይፈራሃል ማሜ go talk to him እየተነሳ አስፈርጥተው ማሜ go ahead አስፈርጥተው ምን እንደሚያመጣ ታገኛለህ። ምን እንደሚያመጣ ቢራ ሲገለብጥ የሚውል እከክ በእርግጠኝነት የምነግርህ እስክንድር ነጋ ጠዋት ቀብሮ ማታ ቢራ እየጠጣ ነበር ከነሱ ጋር። አስረግጬ ነው ምን ቆሮቆንዳ አይመራኝም። ቆሮቆንዳ ለአዲስ አበባ ሕዝብ አይጠቅምም። ሞር ጸብ የሚፈጠረው እስክንድር ቢመረጥ ነው። አዲስ አበባ ላይ ሞር ጸብ ከነ ማስረጃው ላምጣ። የኦሮሞ ልጆች ይሄን ይደግፉታል እስክንድር ቢመረጥ? just tell me። ከኦሮሚያ ክልል በብዛት ለገዳዲ ስለሚመጣ ውሃ በሙሉ የሚመጣው አዲስ አበባ ከኦሮሚያ ክልል ነው። 99% በፍቅር መስራት አይቻልም? ይቻላል። አይቻልም ካልክ ጦርነት ነው የሚነሳው። ወይ የአዲስ አበባ ልጅ ድርቀት ይገለዋል። እውነትን ይዘን እንነጋገር ነው። ኦሮሞን በድላ የአዲስ አበባ ልጅ ትኖራለህ የሚል እምነቱ የለኝም። ይሄን ነገር እስክንድር ነጋ ይሰራዋል ብለህ ታስባለህ? የመጀመሪያው ፍጅት የሚሆነው ከኦሮሞ ሕዝብ ጋር ነው። ኦሮሞ ሕዝብ ውሃ አልሰጥም ይላል። አዲስ አበባ ነው ምን ታመጣለህ? ኦሮሞ ሕዝብ መብራቱን አልሰጥም ይላል። ምን ታመጣለህ? ነው የኔ ነው ይነዋት ወደ ወለጋ ላከው፣ ይነዋት ወደ ሐረር ላከው፣ ይነዋት ወደ ባሌ ላከው፣ ወደ ምን ላከው ብሎ ቢል ምን ታመጣለህ? ምንም አታመጣ። ያለ አማራጭ አዲስ አበባ ላይ ውሃ ፍለጋ ስትቆፍር መዋል ነው። ስለዚህ እስክንድር ነጋ እነዚህ ነገሮችን ፊክስ ለማድረግ እየሰራ አይደለም። እንድንራራቅ ስለዚህ የአዲስ አበባ ልጅ አሁን እስካየው ድረስ እኔ እግዚአብሔር ምስክሬ አዱ ገነት ነው ቤተሰቤ ነበር የሚመስለኝ። የአዲስ አበባ ልጅ ከሌላው በተሻለ የሰለጠነ ነው። በሰለጠነ ንግግር ያናግረኛል ብዬ አስብ ነበር። ጋርቤጅና ቆሮቆንዳ ነው የሞላው ለካዱ ገነት ልጅ እኔ ፈሳም ነው የሞላው። ሺት በጣም የምትገርሙ እየነገርኩ ነው። አሜሪካን ሀገር ብቃት ያለው የአዲስ አበባ ልጅ አታመጣም። አብዛኛው ገረድና አንተ የጎጃም ገረድ ታወራለህ እንዴ? ፈሳ እኔ ላይ ተጠምጥመህ ስታወራል ነበር። አንተ የምትኖረው ገጠር። ስለ አዲስ አበባ ምን አባ ገባ? ያልኖርክበትንም ጭራሽ ጎጃም አዘን ሆነ ስለ አዲስ አበባ ታወራለህ እንዴ? ሰው እኮ ሰገጤ ነው። ውሸት ናችሁ፣ በጥራቆች ናችሁ፣ ወሬ ብቻ ናችሁ፣ ስድብ ናችሁ። እስኪ እስክንድር ነጋ ውጤት ሲያመጣ ዮኒ ማኛ እያለ ይወልሲ እስቲ የኔ ድጋፍ የሌለው ሰው ውጤት ሲያመጣ ታየዋለህ። ደፋጋረ ሄልር ቢች ጭራሽ ንግግር አትናገሩብኝ። ፋሳም በለው listen to me። ደደብ አይመራኝም። ደደብ ለአዲስ አበባ አልመርጥም። እስክንድር ሮልድ እንኳን አልሆነም። ኤንሮል አድርጎ ነው የወጣው። አልተማረም። አሜሪካን ስኩል አሜሪካን ዩኒቨርሲቲ አልተማረም።